ስራ የወንድ ካንስሌሽን እጃችሁ ላይ ያለ ከ15 ቀን በላይ የሆነ ማለት ነው። 5 ነው የሚፈለገው ማለት ነው። የሴቶቹም ካንስሌሽን እጃችሁ ላይ ያለ ነው የሚፈለገው ማለት ነው። ስለዚህ የሴቶቹንም የልጅቷ ስልክ ቁጥር ሰጣችኋለሁ። ይህን ስራ ያመጣችው ኢትዮጵያዊ ናት ማለት ነው። የወንዱም እንደዛው ያመጣው አበሻ ነው ማለት ነው። የሁለቱንም ስልካችሁን ሰጣችኋለሁ ማለት ነው። ይህን ስራ ገስገቡ ሰው ሳያስጨንቃችሁ፣ ሰው ሳያስገድዳችሁ በራሳችሁ ፍላጎት ብቻ መሆን አለበት። ይህ እንደዚህ አይነት ነገር አማርኛ እኔ አይመቸኝም ማለት ነው። ስሪልን ብለዋል፣ አገናኝቻችኋለሁ። እናንተ በውስጥ ተስማማላችሁ ማለት ነው። ሲቀጥል ደግሞ ስትመጡ ታፕታፕ ኮፒንግ ማድረግ እንዳትረሱ ማለት ነው። ምክንያቱም ስራውን ብቻ ይዛችሁ መሄድ እንደዚህ አይነት አማርኛ ጥሩ አይሆንም። የሰው ልጅ ሁለት ወዶ አይሆንም ማለት ነውና አመሰግናለሁ። እኔ ላይፍ ስገባ ስልክ ቁጥሩ የወንዶቹንም የሴቶቹንም ስልክ ቁጥር ሰጣለሁ ማለት ነው። ስራ በምግብ ያልኩት ደሞዝ 1800፣ መኖሪያ ፍቃድ የራሳችሁ የሆነ የደላላ የለውም። ይሄ ስራ በኔ ነው የመጣው እያቸዋለሁ። መስመርመታችሁ ይቀይራሉ ወይ ብላችሁ የምትጠይቁኝ፣ አይቀይሩ። በደንብ አዳምጡ። ደልቼዋለሁ የሰራሁትን ቪዲዮ ማለት ነው። መሄድ የምትፈልጉ ልጆች ይህን ስራ ሄዳችሁ ተጠቀሙበት። ደላላ የለውም። ይህ ስራ በኔ እስከመጣ ድረስ ሄዱና ስሩ። አሁን መታችሁ እኔን አትጠይቁኝ። ቪዲዮን ሳታዳምጡ መታችሁ አትጠይቁኝ። ቦይስ ብታስቀምጡ እኔ አልመለስላችሁም። ትክክለኛ የሆነውን ነገር እዚህ ላይ ቁልጭ ያደረኩትን በውስጥ እንደዚህ አይነት ጥያቄ ነው መመለስላችሁ ማለት ነው። አመሰግናለሁ። ቻለ አንድ ቤት ያላችሁ ሁለት ልጆች ብትሄዱ አሪፍ ነው። ቅርብ ለቅርብ ስለሆነ ለማለት ፈልጌ ነው። እረፍት በወር አለው። ካልፈለጋችሁ መውጣት ትችላላችሁ። ከፈለጋችሁ መውጣት ደስ እንዳላችሁ ነው። ካልፈለጋችሁ መውጣት ትችላላችሁ። ካልፈለጋችሁ ባለመውጣት ትችላላችሁ። ይሄን ያለችኝ ሴትዮዋ ማለት ነው። ታክሲ ከራሳችሁ ነው። ሴትዮዋ አትከፍልም። የታክሲ ከራሳችሁ እዚሁ አብረብ ውስጥ ነው። በምግብ 1200 ይከፍላሉ። ለአንድ ወር ነው። ለአንድ ወር ማለት ነው። ሙሉ ምግብና ጽዳት ነው። ይሄ መስራት የምትችሉ አንድ ሰው ብቻ ነው። ባለድለኛው ይወስዳል ማለት ነው። እዚህ ስራ ቦታ በጓደኝነት በእንትን በዘመድ ምናምን የሚሰራ የለም። ሁሉም ሰው አንድ ነው። ባለድል ግን ይሄን ስራ ይገባል ማለት ነው። ቀጥታ የሴትዮዋ ስልክ ነው መሰጠሽ ማለት ነውና ከምንም ከደላላ ምንም ንጹህ ነው። የድሮ ከስተመሮቼ እየመጡ ነው ማለት ነው። ስለዚህ በቀን 2 ስራ ወይ 3 ሊኖር ይችላል ከአሁን በኋላ ማለት ነው። ወደ ስራዬ ነው መመለስ የምፈልገውና ስለዚህ አንድ ሰው መግባት የሚችል መኖሪያ ፍቃድ ያለው ማለት ነው። መኖሪያ ፍቃድ ያለው ማለት ነው። ስለዚህ 5 ቤተሰቦች ብቻ ናቸው። ሌላ ነገር የለውም። ብዙ ምግብ አይሰራም ብላለች። ግን ምግብ የሚችል ያለችው እስከ ጽዳቱ ማለት ነው። ይሄን አንድ ሰው ቢጠቀምበት ደስ ይለኛል። አመሰግናለሁ። እኔ ዛሬ ጥያቄ አለኝ። ዩቲዩብ አለኝ ማለት ነው። ምን አለበት ሄዳችሁ ቀይ ምልክቱን ነክታችሁ ብትመጡ ምን ችግር አለው? ቀይነት ለራስ አይደለ? ስለዚህ ያደረጋችሁት ኦኬ ብላችሁ ጻፉልኝ፣ እኔም አደርጋለሁ ማለት ነው። አመሰግናለሁ። ስሜን እዚህ ላይ ጽፋለሁ ማለት ነው። በደንብ አዳምጡ። 2 ሴቶች ምግብ መስራት የምትችሉ ካንስሌሽን እጃችሁ ላይ ያለ 2 ሴቶች ብቻ ምግብ መስራት የምትችሉ ማለት ነው። ደሞዝ 1007 ይከፍላሉ። መኖሪያ ፍቃድ አሰርተው ማለት ነው። ስለዚህ ከምንም ንጹህ ንክኪ ያሌለው ክስ ምናምን ያለባችሁ ንጹህ የሆነ ብቻ ነው የሚፈልጉት ማለት ነው። ይሄ ሁለቱም የእህትና የወንድም ልጅ ቤት ብቻ ነው፣ ሌላ ነገር የለውም። ይሄን ስራ መስራት የምትገቡ ብቻ ናችሁ የምታወሩኝ። ስራው አጉዳቢ ነው ማለት ነው። ቀጥታ የሴትዮዋን ስልክ ነው የምሰጣት። ድሮ እኔ የምሰጣ ሴትዮ ናትና ማለት ነው። ስለዚህ አመሰግናለሁ። ቅርብ ያላችሁ ልጆች አውሩኝ ማለት ነው። ምንም ክፍያ የሚባል ነገር የለውም። ምንም የደላላ ንክኪ የለውም። ይሄ ማወቅ አለባችሁ ማለት ነው። አመሰግናለሁ። ነገ ጠዋት መሄድ የምትችሉ መሆን አለበት። ስራ የወንዶች ነው ማለት ነው። መኪና ማጠቢያ ነው ማለት ነው። ይህን ስራ ያመጣው አበሻ አንድ ሰው ውስጥ የሚሰራ አለ ማለት ነው። ሰው ሳያስጨንቃችሁ ወዳችሁ ፍቅዳችሁ የምትገቡ ካላችሁ መኖሪያ ፍቃድ ያሰራሉ። ደሞዝ 1100 ነው ማለት ነው። ከቤት ከነሱ ነው። ምግብ ከራሳችሁ ነው ማለት ነው። ይህን ስራ መግባት የምትፈልጉ ቀጥታ ስልኩን እሰጣችኋለሁ ማለት ነው። አመሰግናለሁ። በዚህ ላይ ተያይዞ ምግብ መስራት የምትችሉ ሴቶችም በምግብ ስራ አለ ማለት ነው። 3 ሴቶች ናቸው የምትፈልጉት ማለት ነው። ካንስሌሽን ያላችሁ እጃችሁ ላይ መሆን አለበት ማለት ነው። ይህን ስራ ስትሰሩ ድጋሚ ሁሌም ነው የምናገረው፣ በራሳችሁ ፍላጎት ወሬ ከዚህና ወዚህ ቅስም ከማድረግ ድረስ ትክክለኛውን እናንተ አምናችሁ የምትገቡበት ስራ ከሆነ እኔ ችግር የለብኝም፣ ስራውን እሰጣችኋለሁ ማለት ነው። እኔን ማነካካ ከሆነ ከዛም ከዚህ የማታቀጥሩ ከሆነ ማለት ነው። ይህን ስራ የምትገቡ ልጆች ከፈለጋችሁ በየትኛውም ሰዓት ብትጠይቁ ይህን ስራ እሰጣችኋለሁ ማለት ነው። አመሰግናለሁ። በዚህ አጋጣሚ ደግሞ ማለት ነው
ከኢትዮጵያ የምትመጡ ልጆች ማለት ነው። ከኢትዮጵያ የምትመጡ ልጆች ድጋሚ መመርመር አለባችሁ። ብራችሁን አትክሰሩ። ግዴታ ነው፣ መመርመር አለባችሁ። ሀገራችሁ ስትወጡ መመርመር አለባችሁ። ምክንያቱም በሽታው እየበዛ ስለሆነ ተመርመሩ። ሳትመረመሩ ብራችሁንም ለምን ኪሳራ ትገባላችሁ? ሙሉ ምርመራ አድርጉ። ብዙ ክፉ በሽታ አለ ማለት ነው። ግዴታ አብረክ ስለተኛ ከአብረክ ስለተደፋሽ አይደለም። ስለዚህ መመርመሩ ይጠቅማል ማለት ነው። ሙሉ ምርመራ አድርጉ። ኮራ ብላችሁ ኑ። መምጣታችሁ ካልቀረ ግን እዚህ መታችሁ በሽታ ተገኝቶባችሁ ያ ሁሉ ብር ካስከሳችሁ ተመለሳችሁ ወደ ኢትዮጵያ ስትሄዱ ያወጣችሁትን ብር ቲንክ አድርጉ ማለት ነው። ስለዚህ ቤተሰቦቼ እኔ በጣም ነው የምወዳችሁ፣ የኔ ተከታዮች በጣም ነው ማከብራችሁ። አመሰግናለሁ። በዚህ አጋጣሚ ደግሞ ዩቲዩብንም እንግዲህ የቀየው ምልክቷን እየነካችሁ ቤተሰብ ሁኑ። አመሰግናለሁ። ስራ በምግብ ያልኩት ደሞዝ 1800፣ መኖሪያ ፍቃድ የራሳችሁ የሆነ የደላላ የለውም። ይሄ ስራ በእኔ ነው የመጣው እያቸዋለሁ። መስመርመታችሁ ይቀይራሉ ወይ ብላችሁ የምጠይቁኝ፣ አይቀይሩም። በደንብ አዳምጡ። ደልቸዋለሁ የሰራሁትን ቪዲዮ ማለት ነው። መሄድ የምትፈልጉ ልጆች ይህን ስራ ሄዳችሁ ተጠቀሙበት። ደላላ የለውም። ይህ ስራ በእኔ እስከመጣ ድረስ ሄዱና ስሩ። አሁን መታችሁ እኔን አትጠይቁኝ። ቪዲዮን ሳታዳምጡ መታችሁ አትጠይቁኝ። ቦይስ ብታስቀምጡ እኔ አልመለስላችሁም። ትክክለኛ የሆነውን ነገር እዚህ ላይ ቁልጭ ያደረኩትንም በውስጥ እንደዚህ አይነት ጥያቄ ነው መመለስላችሁ ማለት ነው። አመሰግናለሁ። ሻለ አንድ ቤት ያላችሁ 2 ልጆች ብትሄዱ አሪፍ ነው። ቅርብ ለቅርብ ስለሆነ ለማለት ፈልጌ ነው። እረፍት በወር አለው። ካልፈለጋችሁ መውጣት ትችላላችሁ። ከፈለጋችሁ መውጣት ደስ እንዳላችሁ ነው። ካልፈለጋችሁ መውጣት ትችላላችሁ። ካልፈለጋችሁ አለመውጣት ትችላላችሁ። ይሄን ያለችኝ ሴትዮዋ ማለት ነው። ታክሲ ከራሳችሁ ነው። ሴትዮዋ አትከፍልም። የታክሲ ከራሳችሁ እዚሁ አብረብ ውስጥ ነው። በምግብ 1002 ይከፍላሉ። ለአንድ ወር ነው። ለአንድ ወር ማለት ነው። ሙሉ ምግብና ጽዳት ነው። ይሄ መስራት የምትችሉ አንድ ሰው ብቻ ነው። ባልድለኛው ይወስዳል ማለት ነው። እዚህ ስራ ቦታ በጓደኝነት በእንትን በዘመድ ምናምን የሚሰራ የለም። ሁሉም ሰው አንድ ነው። ባለድል ግን ይሄን ስራ ይገባል ማለት ነው። ቀጥታ የሴትዮዋ ስልክ ነው መሰጠሽ ማለት ነውና ከምንም ከደላላ ምንም ንጹህ ነው። የድሮ ከስተመሮቼ እየመጡ ነው ማለት ነው። ስለዚህ በቀን 2 ስራ ወይ 3 ሊኖር ይችላል። ከአሁን በኋላ ማለት ነው ወደ ስራዬ ነው መመለስ የምፈልገውና ስለዚህ አንድ ሰው መግባት የሚችል መኖሪያ ፍቃድ ያለው ማለት ነው። መኖሪያ ፍቃድ ያለው ማለት ነው። ስለዚህ 5 ቤተሰቦች ብቻ ናቸው። ሌላ ነገር የለውም። ብዙ ምግብ አይሰራም ብላለች። ግን ምግብ የሚችል ያለችው እስከ ጽዳቱ ማለት ነው። ይሄን አንድ ሰው ቢጠቀምበት ደስ ይለኛል። አመሰግናለሁ። እኔ ዛሬ ጥያቄ አለኝ። ዩቲዩብ አለኝ ማለት ነው። ምን አለበት ሄዳችሁ ቀይዋ ምልክቷን ነክታችሁ ብትመጡ ምን ችግር አለው? ቀይነት ለራስ አይደለ? ስለዚህ ያደረጋችሁት ኦኬ ብላችሁ ጻፉልኝ፣ እኔም አደርጋለሁ ማለት ነው። አመሰግናለሁ። ስሜን እዚህ ላይ ጽፋለሁ ማለት ነው። በደንብ አዳምጡ። 2 ሴቶች ምግብ መስራት የምትችሉ ካንስሌሽን እጃችሁ ላይ ያለ 2 ሴቶች ብቻ ምግብ መስራት የምትችሉ ማለት ነው። ደሞዝ 1007 ይከፍላሉ። መኖሪያ ፍቃድ አሰርተው ማለት ነው። ስለዚህ ከምንም ንጹህ ንክኪ ያሌለው ክስ ምናምን ያለባችሁ ንጹህ የሆነ ብቻ ነው የሚፈልጉት ማለት ነው። ይሄ ሁለቱም የእህትና የወንድም ልጅ ቤት ብቻ ነው፣ ሌላ ነገር የለውም። ይሄን ስራ መስራት የምትገቡ ብቻ ናችሁ የምታወሩኝ። ስራው አጉዳቢ ነው ማለት ነው። ቀጥታ የሴትዮዋን ስልክ ነው የምሰጠው። ድሮ እኔ የምሰጣ ሴትዮ ናትና ማለት ነው። ስለዚህ አመሰግናለሁ። ቅርብ ያላችሁ ልጆች አውሩኝ ማለት ነው። ምንም ክፍያ የሚባል ነገር የለውም። ምንም የደላላ ንክኪ የለውም። ይሄን ማወቅ አለባችሁ ማለት ነው። አመሰግናለሁ። ነገ ጠዋት መሄድ የምትችሉ መሆን አለበት። akkam jirtu nagaa keessanii hordoftoonni miidiyaa kanarra jirtan marti keessan እዚች ልጅ ጋር ደርሱልኝ፣ ወደ ሀገሬ መግባት ፈልጋለሁ፣ ትኬት ቁረጡልኝ ያለችው እኔ ትኬት ቆርጥላታለሁ። እቺ ልጅ በሰላም ለሀገሯ ትግባና ሀገሯ ስትገባ ትድናለች። ስለዚህ የቻላችሁትን አቅም ሁላችሁ መርጧት። እኔ በበኩሌ ግን ትኬት ቆርጥላታለሁ። እኔ እዚህ ትኬት ቆርጬ ምንም የምከስረው ነገር የለኝም። በኋላ አንድ ነገር በሰው ሀገሯ ሆና ሬሳዬን እንኳን ታስገባላችሁ ያለች ውስጤን በላችኝ ማለት ነው። በቆም እያለች ልጅ ህይወቷ ይጥራፍ ሀገር ቤት ገብቶና እንደው በእግዚአብሔር እዚች ልጅ ጋር አድርሱልኝ። ትክክለኛ ልጅቷን ነው የምፈልገው እኔ ማለት ነው። እኔ ትኬት ቆርጥላታለሁ በፈለገችው ቦታ። ይሄን ያለችው አረብ ሀገር ነው። ይሄን ያለችው ይሄን እንድትነግሩኝ እፈልጋለሁ። አመሰግናለሁ። ስራ የወንድ ካንስሌሽን እጃችሁ ላይ ያለ ከ15 ቀን በላይ የሆነ ማለት ነው። 5 ነው የሚፈለገው ማለት ነው። የሴቶቹም ካንስሌሽን እጃችሁ ላይ ያለ
ነው የሚፈልገው ማለት ነው። ስለዚህ የሴቶቹንም የልጅቷ ስልክ ቁጥር ሰጣችኋለሁ። ይህን ስራ ያመጣችው ኢትዮጵያዊ ናት ማለት ነው። የወንዱም እንደዛው ያመጣው አበሻ ነው ማለት ነው። የሁለቱንም ስልካችሁን ሰጣችኋለሁ ማለት ነው። ይህን ስራ ገስገቡ ሰው ሳያስጨንቃችሁ፣ ሰው ሳያስገድዳችሁ በራሳችሁ ፍላጎት ብቻ መሆን አለበት። ይህ እንደዚህ አይነት ነገር አማርኛ እኔ አይመቸኝም ማለት ነው። ስሪልን ብለዋል፣ አገናኝቻችኋለሁ። እናንተ በውስጥ ትስማማላችሁ ማለት ነው። ሲቀጥል ደግሞ ስትመጡ ታፕታፕ ኮፒሊንግ ማድረግ እንዳትረሱ ማለት ነው። ምክንያቱም ስራውን ብቻ ይዛችሁ መሄድ እንደዚህ አይነት አማርኛ ጥሩ አይሆንም። የሰው ልጅ ሁለት ወዶ አይሆንም ማለት ነውና አመሰግናለሁ። እኔ ላይፍ ስገባ ስልክ ቁጥሩ የወንዶቹንም የሴቶቹንም ስልክ ቁጥር ሰጣለሁ ማለት ነው። በሞተር ስራ ኢትዮጵያ ውስጥ ያላችሁ ልጆች በሞተር ስራ መምጣት የምትፈልጉ አንድ ሰው ይፈልጋል ማለት ነው። ወዳችሁ ፈቅዳችሁ ሰው ሳያስጨንቃችሁ ከተስማማችሁ መምጣት ትችላላችሁ ማለት ነው። በሞተር ስራ ደሞዙም አሪፍ ነው ማለት ነው። ይሄ መስራት የምትፈልግ አንድ ሰው ካለክ ላገናኘክ እችላለሁ ማለት ነው። አመሰግናለሁ። ስራ የወንዶች ነው ማለት ነው። መኪና ማጠቢያ ነው ማለት ነው። ይህን ስራ ያመጣው አበሻ አንድ ሰው ውስጥ የሚሰራ አለ ማለት ነው። ሰው ሳያስጨንቃችሁ ወዳችሁ ፍቅዳችሁ የምትገቡ ካላችሁ መኖሪያ ፍቃድ ያሰራሉ። ደሞዝ 1100 ነው ማለት ነው። ከቤት ከነሱ ነው። ምግብ ከራሳችሁ ነው ማለት ነው። ይህን ስራ መግባት የምትፈልጉ ቀጥታ ስልኩን እሰጣችኋለሁ ማለት ነው። አመሰግናለሁ። በዚህ ላይ ተያይዞ ምግብ መስራት የምትችሉ ሴቶችም በምግብ ስራ አለ ማለት ነው። 3 ሴቶች ናቸው የምትፈለጉት ማለት ነው። ካንስሌሽን ያላችሁ እጃችሁ ላይ መሆን አለበት ማለት ነው። ይህን ስራ ስትሰሩ ድጋሚ ሁሌም ነው የምናገረው፣ በራሳችሁ ፍላጎት ወሬ ከዚህና ወዚህ ቅስም ከማድረግ ድረስ ትክክለኛውን እናንተ አምናችሁ የምትገቡበት ስራ ከሆነ እኔ ችግር የለብኝም፣ ስራውን እሰጣችኋለሁ ማለት ነው። እኔን የማነካካ ከሆነ ከዛም ከዚህ የማታቃጥሩ ከሆነ ማለት ነው። ይህን ስራ የምትገቡ ልጆች ከፈለጋችሁ በየትኛውም ሰዓት ብትጠይቁ ይህን ስራ እሰጣችኋለሁ ማለት ነው። አመሰግናለሁ። በዚህ አጋጣሚ ደግሞ ማለት ነው ከኢትዮጵያ የምትመጡ ልጆች ማለት ነው ከኢትዮጵያ የምትመጡ ልጆች ድጋሚ መመርመር አለባችሁ። ብራችሁን አትክሰሩ። ግዴታ ነው፣ መመርመር አለባችሁ። ሀገራችሁ ስትወጡ መመርመር አለባችሁ። ምክንያቱም በሽታው እየበዛ ስለሆነ ተመርመሩ። ሳትመረመሩ ብራችሁንም ለምን ኪሳራ ትገባላችሁ? ሙሉ ምርመራ አድርጉ። ብዙ ክፉ በሽታ አለ ማለት ነው። ግዴታ አብረክ ስለተኛ ከአብረክ ስለተደፋሽ አይደለም። ስለዚህ መመርመሩ ይጠቅማል ማለት ነው። ሙሉ ምርመራ አድርጉ። ኮራ ብላችሁ ኑ። መምጣታችሁ ካልቀረ ግን እዚህ መታችሁ በሽታ ተገኝቶባችሁ ያ ሁሉ ብር ካስከሳችሁ ተመለሳችሁ ወደ ኢትዮጵያ ስትሄዱ ያወጣችሁትን ብር ቲንክ አድርጉ ማለት ነው። ስለዚህ ቤተሰቦቼ እኔ በጣም ነው የምወዳችሁ፣ የኔ ተከታዮች በጣም ነው የማከብራችሁ። አመሰግናለሁ። በዚህ አጋጣሚ ደግሞ ዩቲዩብንም እንግዲህ የቀየው ምልክቷን እየነካችሁ ቤተሰብ ሁኑ። አመሰግናለሁ።